ሁላችንም ሙዚቃ እንወዳለን አደል? ግን እስኪ አንድ ጥያቄ እንጠይቅ። አንድን የድምፅ ስብስብ ከሌላው ለይተን እንድንወደው የሚያደርገን ነገር ምንድን ነው? ከየትም የመጣ የሚመስል ድምፅ እንዴት ነው ልብ ውስጥ ገብቶ እንደዚህ አይነት ኃይለኛ ስሜት የሚፈጥረው? እስኪ በዚህ ገለጻ ውስጥ የዚህን ምስጢር መልስ አብረን እንፈልግ። እናም ዋናው ጥያቄ ይሄ ነው። በዘፈቀደ የተደረደሩ የሚመስሉ ድምፆች እንዴት ሆኖ ነው ልባችን ውስጥ ገብተው የማንረሳቸው ተወዳጅ ዜማዎቻችን የሚሆኑት? የዚህን አስደናቂ እንቆቅልሽ መልስ ለማግኘት እስኪ ጉዟችንን እንጀምር። እሺ፣ ነገሩን ከመሰረቱን ጀምር። ሙዚቃ ወደ ጆሮአችን ከመድረሱ በፊት በአካባቢያችን ውስጥ እንዴት እንደሚጓዝ እናያለን። ያው የመጀመሪያው እርምጃችን የሚጀምረው ከፊዚክስ ነው። አው ማንኛውም ድምፅ ሹክሹክታም ይሁን የኦርኬስትራ ጩኸት፣ ሁሉም ነገር የሚጀምረው ከንዝረት ነው። አንድ ነገር ሲነዝር በአየር ውስጥ ሞገዶችን ይፈጥራል። እነዚህ ሞገዶች ናቸው ተጉዞ ጆሮአችን ውስጥ የሚገቡት። እና ዋናው ነገር እዚህ ጋር ነው ያለው። ሁሉም ሞገዶች እኩል አይደሉም። የድምፅን አይነት የሚወስነው ፍሪኩዌንሲ የሚባለው ነገር ነው። ይህ ማለት በቃ የንዝረቱ ፍጥነት ነው። አንድ ሞገድ በሰከንድ ውስጥ ምን ያህል ጊዜ ይደጋገማል የሚለው ማለት ነው። ታዲያ የሰው ጆሮ ምን ያህል መስማት ይችላል? እንግዲህ ከ20 ሄርትዝ እጅግ በጣም ዝቅተኛ ከሆነው ድምፅ እስከ 20,000 ሄርትዝ ጆሮን ጥርስ ሊያደርግ እስከሚችል ከፍተኛ ድምፅ ድረስ መስማት ይችላል። ፍሪኩዌንሲው ከፍ ባለ ቁጥር የድምፁ ቅጥነቱም አብሮ ይጨምራል። እሺ፣ ታዲያ እነዚህ ሞገዶች ጆሮአችን ሲደርሱ ምን ይሆናል? መጀመሪያ ንዝረቱ ጆሮአችን ውስጥ ይገባል። ከዛ ኮክሊያ የሚባል ክፍል አለ። አዋው አጠራሩ ትንሽ ይከብዳል። ብቻ ይሄ ክፍል ንዝረቱን ወደ ኤሌክትሪክ ምልክቶች ይቀይረዋል። በመጨረሻም እነዚህ ምልክቶች ወደ አንጎል ይላካሉ። አንጎልም ወደምንሰማው ድምፅ ይተረጉመዋል። በጣም የሚገርም ሂደት ነው አይደል? እሺ፣ ድምፅ እንዴት ወደ አንጎላችን እንደሚደርስ አየን። አሁን ደግሞ ወደ ይበልጥ አስደሳች ወደ ሆነው ክፍል እንግባ። አንጎላችን ውስጥ አስሉ ምን ይፈጠራል? አንድ በጣም የምንወደው ዘፈን ሲከፈት ውስጣችን የሆነ ነገር እንደሚሰማ እናውቃለን አደል? ለዚህ ነገር ትልቅ ምክንያት አለው። ሙዚቃ ሊምቢክ ሲስተም የተባለውን የአንጎላችንን ክፍል ያነቃቃዋል። በቃ ይሄ የአንጎላችንን የስሜት ዋና መስሪያ ቤት ማለት ነው። እና ይሄ የስሜት ማዕከል ሲነቃቃ ዋናውን ኬሚካል ያመነጫል። ዶፓሚን ይባላል። ይሄ የደስታ ኬሚካል ነው የሚባለው። አንድ ነገር በጣም ሲያስደስተን አንጎላችን የሚረጨው ኬሚካል ነው። አንጎላችን ደግሞ ይህን ስሜት በጣም ስለሚወደው ያንን ስሜት የሰጠውን ነገር ደጋግሞ መፈለጉ አይቀርም። ይህን ነገር ለማስረዳት እስኪ በቀላል ምሳሌ እንየው። በጣም የምንወደውን ዘፈን ስንሰማ አንጎላችን ውስጥ የሚረጨው ዶፓሚን ልክ ማህበራዊ ሚዲያ ላይ ስንሸራሸር ከሚረጨው ጋር አንድ አይነት ነው። ያው በሁለቱም ጊዜ የአንጎላችን የሽልማት ስርዓት እየሰራ ነው ማለት ነው። እና ዋናው ነጥብ ይሄ ነው። አንዴ አንጎላችን አንድን ዜማ ከዚህ የደስታ ስሜት ጋር ካገናኘው ጨዋታው አለቀ። ያንን ዜማ በሰማን ቁጥር ወዲያውኑ ዶፓሚን መልቀቅ ይጀምራል። ይህ ምላሽ በጣም ኃይለኛ ከመሆኑ የተነሳ አንጎላችን ሱስ ይዘዋል ብንል ማጋነን አይሆንም። እሺ፣ እስካሁን ስለ ኬሚካሉ አወራን። ግን ጥያቄው ለምንድን ነው የተወሰኑ የድምፅ ቅንጭቶች ብቻ ይህን ያህል ስሜት የሚሰጡን? መልሱ በጣም መሰረታዊ ከሆነው የአንጎላችን ባህሪ ጋር የተያያዘ ነው። እሱም ስርዓተ ጥልትን መውደዳችን። እና ይሄን ነገር የሚያጠናው ዘርፍ የሙዚቃ ቲዮሪ ይባላል። ስሙ ትንሽ ከበድ ቢልም ዋናው ሐሳቡ ግን በጣም ቀላል ነው። ሙዚቃን ጆሮአችን እንዲወደው የሚያደርጉት እነዚያ ስርዓተ ጥለቶች ምንድናቸው የሚለውን መረዳት ነው። አንጎላችን በተፈጥሮው ስርዓተ ጥለት ፈላጊ ነው። ለምን መሰላችሁ? ምክንያቱም በዙሪያችን ያለውን ነገር መተንበይ እንድንችል ይረዳናል። ይህ ደግሞ ከጥንት ጀምሮ ህልውናችንን ለመጠበቅ አስፈላጊ ነገር ነው። ገና ሕፃን እያለን ጀምሮ ዜማዎችንና ሪትሞችን መለየት እንችላለን። ያው ሙዚቃን መውደድ በኋላ ያመጣብን ነገር ሳይሆን በቀላሉ የሰው ተፈጥሮ አካል ነው ማለት ነው። እሺ፣ እስካሁን ስለ ፊዚክስ፣ ኬሚስትሪ እና ስርዓተ ጥለት አወርተናል። አሁን ደግሞ ነገሩን ይበልጥ ግላዊ ያድርገው።
ሙዚቃ እንዴት ነው ከግል ትውስታዎቻችን እና ከጥልቅ ስሜቶቻችን ጋር እንደዚህ የሚተሳሰረው? ለምሳሌ አንድ ሕፃን ከቤተሰቡ ጋር በመኪና እየተጓዘ ነው እንበል። ሬዲዮ ላይ አንድ ዘፈን ተከፍቷል። በዛች ቅጽበት የልጁ አንጎል ያንን ዘፈን በዙሪያው ካለው ነገር ሁሉ ጋር ማያያዝ ይጀምራል። ከመኪናው መስኮት ከሚታየው ነገር፣ ከቤተሰቡ ጋር ካለው ስሜት፣ ከሁሉም ነገር ጋር። እናም ቁልፍ ቀመሩ ይሄ ይመስላል። አንድ ድምፅ ከአንድ ስሜት ጋር ሲደመር በጣም ኃይለኛ የሆነ የሙዚቃ ትውስታ ይፈጥራል። ለዛ እኮ ነው አንዳንድ ዘፈኖች በቃ አይናችንን ጨፍነን ወደ ድሮ የምመለስበት ምክንያት። እሺ፣ ይሄ ሁሉ ነገር ጥሩ፣ ግን አስሉ እንዴት ተጀመረ? የሰው ልጅ ለመጀመሪያ ጊዜ ድምጾችን በማቀናበር እንዲህ አይነት ስሜት መፍጠር እንደሚቻል ያወቀው እንዴት ነው? እስኪ በጣም ወደ ኋላ ተጉዘን የሙዚቃን መነሻ እንመልከት። እስኪ በቀልድ መልክ እናስበው። ዴቭ የሚባል የዋሻ ሰው ነበር እንበል። እናም ዴቭ አንድ ቀን ድንጋይ አንስቶ አጥንት ላይ ሲመታው ክን የሚል ድምፅ ሰማ። ከዛ ቀዳዳ ያለውን አጥንት አንስቶ ሲነፋበት ደግሞ ሌላ ድምፅ እና ቡም! የመጀመሪያው ዋሽንት በአጋጣሚ ተፈጠረ ማለት ነው። እናም ነገሩ ከዚያ በኋላ ነው እንደ በረዶ ኳስ የተንከባለለው። ያኔ በአጋጣሚ የተገኙት እነዚያ ቀላል ዜማዎች ዛሬ ለምናውቀው ግዙፍና ውስብስብ የሙዚቃ ዓለም መሰረት እንደጣሉ መገመት ይቻላል። ስለዚህ ስናጠቃልለው ሙዚቃ በአጋጣሚ የተጀመረ ድንቅ ነገር ሊሆን ይችላል። ይሄ ደግሞ አንድ ትልቅ ጥያቄ ያስነሳል። አንጎላችንን እንደ ሙዚቃ እንዲህ ሊያስደስተው የሚችል ግን ገና ያላገኘነው ቀጣዩ ውብ አጋጣሚ ምን ሊሆን ይችላል?